ማይ ስኩል የኔ የእናንተው ትምህርት ቤት። ማይ ስኩልን ሰብስክራይብ ያድርጉ። ሰላም የቻናል ቤተሰቦች እንዴት ናችሁ? ንጋቱ ነኝ ከማይ ስኩል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሱ። ይህን ቪዲዮ ሲጀምሩ ደግሞ ላይክ በማድረግ ይጀምሩ። በዛሬ የጥያቄና መልስ ፕሮግራማችን የስድስተኛ ክፍል የሞዴል ጥያቄዎችን አብረን በጋራ እየሰራን እየተማማረን እንቀጥላለን ማለት ነው። አሁን በቀጥታ ወደ ጥያቄዎቹ እናልፋለን። ኢንስትራክሽኑን መጀመሪያ እናንብብ። ምን ይላል? Choose the correct answer from the given alternatives, then put your answer on the provided answer sheet. Alright, question number 9. The exam blank already blank before I arrived to the exam room. A. Had. Start is starting. C. Had started. D. has started. ስለዚህ የመጀመሪያው ብላንክ እና ሁለተኛው ብላንክ ሊያሟላ የሚችለው የትኛው ነው? የዚህ ጥያቄ ትክክለኛ መልሱ ሊሆን የሚችለው ሲ ላይ ያለው እዚች ጋር had ሁለተኛው ላይ started ይሆናል። እዚህ ጋር የምንጠቀመው የቴንስ አይነት past perfect tense ይሆናል። past perfect tenseን የምንጠቀመው እንዴት ነው? ሁለት አክቲቪቲዎች ወይም ደግሞ ሁለት አክሽኖች ባለፈ ጊዜ ሲከናወኑ ሲፈጸሙ ወይም ሲደረጉ መጀመሪያ ላይ የተፈጸመው ወይም ደግሞ የተከናወነው አክሽን በፓስት ፐርፌክት፣ ሁለተኛው አክሽን ደግሞ በሲምፕል ፓስት ይገለጻል ማለት ነው። እዚህ ጋር እንደምትመለከቱት I arrived to the exam room የሚለው ሁለተኛ አክሽን ነው። የመጀመሪያው አክሽኑ የሚሆነው ግን the exam had already started ይሆናል ማለት ነው። ስለዚህ ባለፈ ጊዜ ሁለት አክሽኖች ሲመጡ የመጀመሪያው አክሽን በፓስት ፐርፌክት፣ ሁለተኛው ደግሞ በሲምፕል ፓስት ማለት ነው። ለዛም ነው ሲያል ነው ማለት ነው። ወደ ቀጣዩ ጥያቄ ስናመራ The fisherman blank around the seashore for 10 years. A. is living. B. lived. C. has lived. D. have lived. እዚህ ጋር የምንጠቀመው የቴንስ አይነት ደግሞ ፕሬዘንት ፐርፌክት ቴንስ ይሆናል። ለምን ብትሉ ፕሬዘንት ፐርፌክት ቴንስን የምንጠቀመው ባለፈ ጊዜ ተጀምሮ አሁን ለቀጠለ፣ ቅርብ ጊዜ ተጀምሮ ላበቃ፣ አሁን ላይ ውጤቱ የሚታይ ከሆነ ፕሬዘንት ፐርፌክት ቴንስን እንጠቀማለን ማለት ነው። እዚህ ጋር the fisherman የሚለው ሰብጀክት ሲንጉላር ነው። ስለዚህ ቨርቡ ምን ይሆናል ማለት ነው? has ይሆናል። ሰው ቀጥሎ ያለው ደግሞ v3 ፎርም ነው የሚሆነው ማለት ነው። የፕሬዘንት ፐርፌክት ቴንስ ፎርሙላው ሰብጀክት ፕላስ has or have ፕላስ ቨርብ 3 ነው። ስለዚህ ሲ ላይ ያለው አማራጭ ትክክለኛ ነው የሚሆነው ማለት ነው። The fisherman has lived around the seashore for 10 years. for since የሚሉትን ከፕሬዘንት ፐርፌክት ጋር እንጠቀማለን ማለት ነው። በዛም የተነሳ ሲ ላይ ያለው ኦፕሽን ትክክለኛ ነው ማለት ነው። ወደ ቀጣዩ ጥያቄ ስናመራ ጥያቄ ቁጥር 11 The janitor ማለት ያው የጽዳት ሰራተኛ እንደማለት ነው። The janitor often blank disinfectants to clean and keep the corridor fresh. A. uses. B. is using. C. has used. D. use. የዚህ ጥያቄ ትክክለኛ ምላሹ የሚሆነው ኤ ላይ ያለው uses ይሆናል። ምክንያቱም ለዚህ ስቴትመንት የምንጠቀመው ሲምፕል ፕሬዘንት ቴንስ ወይም ደግሞ ፕሬዘንት ሲምፕል ቴንስ ይሆናል። often, always, sometimes, occasionally የሚሉት adverbs of time
በስቴትመንት ውስጥ ሲመጡ ሲምፕል ፕሬዘንት ቴንስን እንጠቀማለን። በዛም የተነሳ ነው ዩዝስ የሚለውን የተጠቀምነው። the janitor የሚለው ሰብጀክቱ ሲንጉላር ነው። so the verb has to be singular. the janitor often uses disinfectants to clean and keep the corridor fresh. ስለዚህ ኤላ ያለው አማራጭ ትክክለኛ ምላሽ ነው የሚሆነው ማለት ነው። ወደ ቀጣዩ ጥያቄ ስናመራ the delegates blank to the train station an hour ago and blank the meeting in time. A are arriving, attended, arrives, attend. እሺ ሲ ላይ arrived, attended, have arrived /attending. የዚህ ጥያቄ ትክክለኛ ምላሹ የሚሆነው ሲ ላይ ያለው arrived, attended ይሆናል። ምክንያቱስ ካላችሁኝ an hour ago የሚለው ታይም ፍሬዝ ሲምፕል ፓስት ቴንስን ወይም ደግሞ የቨርቡን ቪቱ ፎርም እንድንጠቀም ያስገድደናል ማለት ነው። በዚህም የተነሳ ሲምፕል ፓስት ቴንስን እንጠቀማለን። ሲ ላይ ያለው arrived ይላል፣ ከዛ /attended። የመጀመሪያው ላይ ምን እናስገባለን? arrived. The delegates arrived to the train station an hour ago and attended the meeting in time. So ሲ ላይ ያለው አማራጭ ትክክለኛ መልስ ነው ማለት ነው። ወደሚቀጥለው ጥያቄ እናልፋለን። At the moment, the managers blank about a new issue. At the moment የምትለዋ ታይም ፍሬዝ ፕሬዘንት ኮንቲኒየስ ቴንስ እንድንጠቀም ነው መታረገን ማለት ነው። ስለዚህ የፕሬዘንት ኮንቲኒየስ ቴንስ ፎርሙ ሰብጀክት ፕላስ ፕሬዘንት ኦፍ ቨርብ ቱ ቢ ፕላስ verb of ing or present participle. So, A, were discussing, B, had discussed, C, are discussing, D, is discussing. The managers የሚለው ሰብጀክት ማለት ነው፣ ፕሉላር ነው። ስለዚህ አሮን ይወስዳል ፕሬዘንት ስለሆነ ማለት ነው። ፓስት ቢሆን ኖሮ ሌላ አማራጮችን እናይ ነበረ። ነገር ግን የፕሬዘንት ኮንቲኒየስ ቴንስ ፎርሙላው ሰብጀክት ፕላስ ፕሬዘንት ኦፍ ቨርብ ቱ ቢ ዳት ሚንስ ኢዝ አም አር ማለት ነው። ከዛ ቨርብ ኦፍ አይንጂ ይከተላል። ለምን? አት ደ ሞመንት፣ ናው የሚሉትን ታይም ፍሬዞችን ወይም ደግሞ ምንድን ነው የምንለው ታይምን ኤክስፕረስ የሚያደርጉ ተርሞችን ማለት ነው ስንጠቀም ምንን እንጠቀማለን? ፕሬዘንት ኮንቲኒየስ ቴንስ። ፕሬዘንት ኮንቲኒየስ ቴንስን እንግዲህ at the time of speaking ለምሳሌ at the time of speaking ስንል በዛን በሚናገርበት ሞመንት እያደረገ ያለውን እየሰራ ያለውን ነገር ያው ኤክስፕረስ ለማድረግም ይጠቅመናል ማለት ነው። ለምሳሌ what am I doing ስል you are teaching ብላችሁ መመለስ ትችላላችሁ። what am I doing የጠየኩት እኔ በፕሬዘንት ኮንቲኒየስ ነው። እናንተም ስትመልሱ በፕሬዘንት ኮንቲኒየስ ቴንስ ይሆናል ማለት ነው። ስለዚህ ሲ ላይ ያለው ትክክለኛ አማራጭ ነው የሚሆነው። እሺ ወደ ቀጣዩ ጥያቄ ሳመራ Amanda hopes blank the best result in the coming national examination. A, getting, B, to get, C, got, D, has gotten. የዚህ ጥያቄ ትክክለኛ ምላሹ የሚሆነው ቢ ላይ ያለው to get ይሆናል። ምክንያቱም hopes የሚለው verb የሚያስከትለው ኢንፊኒቲቭ ነው። ስለዚህ to get የሚለው ትክክለኛ አማራጭ ነው ማለት ነው።
ወደ ቀጣዩ ጥያቄ ስናመራ I blank English for 3 consecutive hours yesterday. A. Studied. B. Will study. C. Have studied. D. Studies. የዚህ ጥያቄ ትክክለኛ ምላሹ የሚሆነው ኤ ላይ ያለው studied ይሆናል። ምክንያቱም yesterday የሚለው adverbs of time simple past እንድንጠቀም ያደርገናል ማለት ነው። ሰው ኤ ላይ ያለው ትክክለኛ አማራጭ ነው የሚሆነው። I studied English for 3 consecutive hours yesterday. እሺ ጥያቄ ቁጥር 16 We blank on time to school because of the traffic jam this morning የምትሏን time phrase እንዳትረሱ። A. doesn't come. B. didn't come. C. don't come. D. aren't coming. የዚህ ጥያቄ ትክክለኛ ምላሹ የሚሆነው ቢ ላይ ያለው didn't come ነው። this morning ኃላፊ ጊዜን ነው የሚያመላክተው። this morning ዕለቱ ዛሬ ላይ ሆኖ እኔ this morning ብል already ያለፈ ጊዜ መሆኑን ኢንዲኬት አረጋለሁ ማለት ነው። በዚህም የተነሳ የምጠቀመው የትኛውን ይሆናል ማለት ነው? didn't come የሚለውን ይሆናል ማለት ነው። So B is the right answer. We didn't come on time to school because of the traffic jam this morning. already አልፏል ማለት ነው። እሺ ጥያቄ ቁጥር 17 The guests blank to their homeland tomorrow at 9 o'clock local time. A. flew. B. are flying. C. have flown. D. flies. የዚህ ጥያቄ ትክክለኛ ምላሹ የሚሆነው ቢ ላይ ያለው are flying ይሆናል። ምክንያቱም present continuous tenseን ለኒር ፊውቸር ወይም ደግሞ በቅርቡ ለሚከናወኑ ነገሮችም መጠቀም እንችላለን። So B is the right answer. The guests are flying to their homeland tomorrow at 9 o'clock local time. ጥያቄ ቁጥር 18 I can't buy this car. Blank engine doesn't work properly. ተመልከቱ። ኤ ላይ it's አፖስትሮፊ ያለው፣ ቢ ላይ it's አፖስትሮፊ የለውም። እዛ ሲ ላይ it's ብሎ ከኤስ በኋላ ነው አፖስትሮፊው። ዲ ላይ it is። የዚህ ጥያቄ ትክክለኛ ምላሹ የሚሆነው ቢ ላይ ያለው it's ይሆናል። ምክንያቱም የኢት ፖሰሲቭ ፎርሙ it's ነው። I can't buy this car. Its engine doesn't work properly. It's የሚለው ካሩን እያመላከተ ነው። That means the car's engine doesn't work properly እያልኩኝ ነው። ስለዚህ የኢት ፖሰሲቭ ፎርሙ it's ነው። ስለማያወራ ነው ማለት ነው። ስለ መኪናው ኢንጂን። ስለዚህ ከፈለኩኝ ምን ማለት እችላለሁ? the cars engine ወይም ደግሞ the cars በሚለው ቦታ ደግሞ it's ማለት እችላለሁ። ፖሰሲቭ ፎርሙን እጠቀማለሁ ማለት ነው። I can't buy this car. Its engine doesn't work properly. ይሄኛው አይሆንም። ይሄ ማለት ያው ኮንትራክትድ ፎርም ነው። it is ማለት ነው። ይሄኛው ማለት ነው። ይሄ ደግሞ አይሆንም። so ፖሰሲቭ ፎርሙን it's እጠቀማለሁ። ይሄንን ሳስገባ ስቴትመንቱ ሪል ይሆናል ማለት ነው። so B is the right answer. ወደ ቀጣዩ ጥያቄ ሳመራ you blank touch electric fences. It's dangerous as it contains a high voltage. It shocks whoever touches it. A. mustn't. B. must. C. don't have to. D. will not.
የዚህ ጥያቄ ትክክለኛ ምላሹ የሚሆነው ኤ ላይ ያለው መስንት ይሆናል ማለት ነው። መስንት፣ መስት የሚሉት እንግዲህ ምንድናቸው? ሞዳል ቨርቦች ናቸው። ስለዚህ እዚህ ጋር እንትን ነው ፕሮሃቢሽን ነው። ፕሮሃቢሽን ያው ክልከላ ነው ማለት ነው። ክልከላ መስንትን እንጠቀማለን። ለክልከላ መስንትን እንጠቀማለን። you mustn't touch electric fences. It is dangerous as it contains a high voltage. It shocks whoever touches it. ስለዚህ ክልከላ ስለሆነ መስንትን እንጠቀማለን። A is the right answer. ጥያቄ ቁጥር 20 ጥያቄ ቁጥር 20 Of all the plants in the garden, lily is the blank and pleasant kind of flower. A attractive, B more attractive, C as attractive, D most attractive. እዚህ ጋር እንግዲህ ሊሊን ከሌሎች ፍላወሮች ጋር በጋርደን ውስጥ ከሚገኙ ፍላወሮች ጋር እያነጻጸርን ነው ማለት ነው። እያወዳደርን ወይም እያነጻጸርን ነው። አንድን ነገር ከሌሎች ነገሮች ጋር ስናነጻጽር የትኛውን ዲግሪ እንጠቀማለን? ሱፐርላቲቭ ዲግሪን እንጠቀማለን ማለት ነው። 3 እና ከዛ በላይ የሆኑ ነገሮችን ስናነጻጽር ሱፐርላቲቭ ዲግሪ እንጠቀማለን። ስለዚህ ሱፐርላቲቭ ዲግሪን የሚያሳየው ዲ ላይ ያለው ሞስት አትራክቲቭ የሚለው ይሆናል ማለት ነው። Of all the plants in the garden, lily is the most attractive and pleasant kind of flower. So this is the right answer. ጥያቄ ቁጥር 21 ጥያቄ ቁጥር 21 If you mix water with oil, the oil blank A will float, B is floating, C floats, D float. የዚህ ጥያቄ ትክክለኛ ምላሹ የሚሆነው ሲ ላይ ያለው ፍሎትስ ይሆናል። ምክንያቱም ይሄ ስቴትመንት ምንድነው? ዩኒቨርሳል ትሩዝ ወይም ደግሞ ዩኒቨርሳል ሳይንቲፊክ ትሩዝ ነው። ለዩኒቨርሳል ትሩዝ ወይም ደግሞ ለፋክትስ ዚሮ ኮንዲሽናል ሴንቴንስን እንጠቀማለን። የዚሮ ኮንዲሽናል ሴንቴንስ ፎርሙ ኢፍ ክሎዙ ሲምፕል ፕሬዘንት፣ ሜን ክሎዙም አት ዘ ሴም ታይም ሲምፕል ፕሬዘንት ይሆናል ማለት ነው። ስለዚህ we use simple present in both sides in the case of zero conditional sentence. ስለዚህ if you mix water with oil, the oil floats ይሆናል። floats ያልነው the oil የሚለው እንደ ሲንጉላር ነው ማለት ነው ኮንሲደር የምናደርገው። ስለዚህ the oil floats ነው እንጂ የምንለው the oil float አንለው because float is a plural verb. So it is the right answer. ጥያቄ ቁጥር 22 ጥያቄ ቁጥር 22 Look, the thieves are snatching the old lady's luggage. The old lady's luggage blank by the thieves. The thieves are snatching. ምን ቴንስ ነው? ፕሬዘንት ኮንቲኒየስ ቴንስ ነው። ይህን በፕሬዘንት ኮንቲኒየስ ቴንስ የተገለጸን ስቴትመንት ወደ ፓሲቭ ስንቀይረው የትኛውን ፎርሙላ እንጠቀማለን? የፕሬዘንት ኮንቲኒየስ ፓሲቭ ፎርሙላ እንጠቀማለን። ፎርሙላው ምንድነው ካላችሁ ሰብጀክት ፕላስ ፕሬዘንት ኦፍ ቨርብ ቱ ቢ ፕላስ ቢንግ ፕላስ ቨርብ ስሪ ማለት ነው። ሶ በዚህ የተነሳ የትኛው ነው አሁን የተናገርኩትን ፎርም የሚያሟላው ማለት ነው? ኤ is snagged, B is being snagged, C were snagged, D will be snagged. So B is the right answer. The old lady's luggage የሚለው ምንድነው? as singular ነው። ስለዚህ ከቨርብ
ቱ ቢ ፕሬዘንት ኦፍ ቨርብ ቱ ቢ አላልኳችሁም? ከዛ ውስጥ ኢዝን ይወስዳል። ከዛ በኋላ ቢንግ አለ። ከዛ በኋላ ቪስ ሪፎርም አለ ማለት ነው። ሶ ኢዝ ቢንግ ስናክድ የሚለው ትክክለኛ ምላሽ ነው የሚሆነው። ሉክ the thieves are snatching the old lady's luggage. The old lady's luggage is being snatched by the thieves ይሆናል። ወደ ቀጣዩ ጥያቄ ሳመራ if Johnson blank his time effectively he would blank a successful team leader. A uses /B B used been C have used /is D used /B የዚህ ጥያቄ ትክክለኛ ምላሹ የሚሆነው ዲ ላይ ያለው ነው የሚሆነው። ታይፕ 2 ኮንዲሽናል ሴንቴንስ ነው። የታይፕ 2 ኮንዲሽናል ሴንቴንስ ፎርሙ ኢፍ ክሎዙ ሲምፕል ፓስት፣ ሜን ክሎዙ ደግሞ ውድ ኩድ ኦር ሹድ ፕላስ ቤዝ ቨርብ ይሆናል ማለት ነው። ስለዚህ ኢፍ ክሎዙ ሲምፕል ፓስት ነው የምንጠቀመው። ሲምፕል ፓስት ይኸው ዩስድ። ኢፍ ጆንሰን ዩስድ his time effectively he would be a successful team leader. ስለዚህ ትክክለኛውን ፎርም የታይፕቱን ትክክለኛ ፎርም የሚያሟላው ዲ ላይ ያለው ነው ማለት ነው። እዚህ ጋር ዩዝስ ይሆናል። ፕሬዘንት ነው። ኢፍ ክሎዙ ፕሬዘንት ነው ያደረገው አይሆንም፣ ምክንያቱም እዚህ ጋር ውድ ስለሚል ማለት ነው። ሰው ዲ ላይ ያለውን ስናስገባ ግን የታይፕቱን ኮንዲሽናል ሴንቴንስ ትክክለኛ ፎርም ይሰጠናል ማለት ነው። ሚኒንጉም ስቴትመንቱም ያው ሴንስ ይሰጣል። ኢፍ ጆንሰን ዩስድ ሂዝ ታይም ኢፌክቲቭሊ ሂ ውድ ቢ ኤ ሰክሰስፉል ቲም ሊደር። ናይስ። ወደ ቀጣዩ ጥያቄ እናመራለን። The heart-wrenching drama made the audience's patience less and keen. The underlined word is blank. Audience የሚለው ነው ማለት ነው። A common፣ B abstract፣ C proper፣ D collective። በዚህ ኮንቴክስት መሰረት ኦዲየንስ የሚለው ናውን ምን አይነት ናውን ነው ካላችሁኝ ኮሌክቲቭ ነው። ምክንያቱም እዚህ ጋር ድራማ ብሏል። ስለዚህ ግሩፖቹ ወይም ደግሞ ኢንዲቪጁዋሉ ስፔሲፊክ ነው። ስፔሲፊካሊ እና ጀነራሊ ሲሆን የኦዲየንስ የናውን ታይፑ ይለያያል ወይም ደግሞ ይለዋወጣል ማለት ነው። ጀነራል ሲሆን በጥቅሉ ነው። ምን ሊሆን ይችላል? ኮመን ነው ሊሆን የሚችለው ማለት ነው። ምክንያቱም ስፔሲፊክ አላደርገውም። ብዙ አይነት ኦዲየንስ አለ። ለምሳሌ የሙቪ ተመልካች ኦዲየንስ ሊሆን ይችላል። ወይም ደግሞ የሆነ ኮንሰርት አቴንድ አድርጎ አሴ ግሩፕ ማለት ነው የሚታደም ኦዲየንስ ሊኖር ይችላል። ስለዚህ እንደ ጀነራል ስፔሲፊክ ሳንለየው የኦዲየንስ አይነቱን ሜንሽን ካረግን እንደ ኮመን ናውን ነው ኮንሲደር የምናደርገው። ነገር ግን ስፔሲፊክ ከሆነ እዚህ ጋር አሁን ምን ይላል? the heart-wrenching ድራማ ይላል። ልብ አንጠልጣይ ወይም ደግሞ ልብ ሰቃይ የሆነ ድራማ ነው። ስለዚህ ድራማ ከተባለ ከሲኒማ ጋር ከሙቪ ጋር ሪሌት ያደረገ ነው ማለት ነው። ስለዚህ ኦዲየንሶቹ ተለይተዋል፣ ምን አይነት ኦዲየንስ እንደሆኑ። ሶ ስፔሲፊክ ነው። ስፔሲፊክ ሲሆን ደግሞ ወደ ምን ይወስደናል ማለት ነው? ወደ ኮሌክቲቭ ይወስደናል። በዚህም የተነሳ በዚህ ኮንቴክስት መሰረት ኦዲየንስ ምን አይነት ናውን ነው? ኮሌክቲቭ ናውን ነው ማለት ነው። ሶ ዲዝ the right answer። ወደ ቀጣዩ ጥያቄ ሳመራ everyone admires and loves her charitable mind. She is so generous. She is a dash person. A kind-hearted, B heartbroken, C good-looking, D
centered የዚህ ጥያቄ ትክክለኛ ምላሹ የሚሆነው ኤ ላይ ያለው kind hearted everyone admires and loves her charitable mind she is so generous she is a dash person ስለዚህ generous ቸር ከሆነች ወይም ደግሞ ደግ ከሆነች ምን አይነት ፐርሰን ናት ማለት እንችላለን? kind hearted so A is the right answer ወደ ቀጣዩ ጥያቄ ሳመራ which of the following is capitalized and punctuated correctly? A I have taken the passport last week ጥያቄ ምልክት ነው ያደረገው ስቴትመንት ነው question አይደለም ለquestion ነው ጥያቄ ምልክት የምንጠቀመው እሺ are you trying your best to solve the problem ጥያቄ ምልክት they must be at home እሺ full stop የለም capitalization እዚህ ጋር ጎሏል እሺ Amanda lives in Ethiopia እሺ ስለዚህ የሰው ስም ፕሮፐር ነው ደግሞ በካፒታል ነው የሚጻፉት እንደገና ደግሞ at the beginning of a sentence በምንድነው መጀመር ያለበት በካፒታል ነው የቃሉ የመጀመሪያ ሌተር በካፒታል ነው የሰው ስም እንኳን ባይሆን ሌላም ነገር ቢሆን ኖሮ በካፒታል ነው መጻፍ ያለበት የመጀመሪያ ቃሉ የመጀመሪያ ሌተር ማለት ነው እዚህ ጋም ትክክል አይደለም ምክንያቱም ቲ በስሞል የተጻፈው ስለዚህ ትክክለኛው capitalized እና punctuated የሚለውን ፎርም የተከተለው ማለት ነው ቢ ላይ ያለው ነው Are you trying your best to solve the problem? Question mark because it is a question. So B is the right answer. እሺ ወደ ቀጣይ ጥያቄ ስናመራ My elder brother used to ride a motorbike when he was in high school. This shows dash A daily routine B past progressive C universal truths D past habit ሐሳቡ ምንድነው my elder brother used to ride a motorbike when he was in high school ታላቅ ወንድሜ ሃይ ስኩል በነበረበት ሞመንት ሞተር ባይክ ወይም ደግሞ ብስክሌት ልንል እንችላለን ሞተር ባይክ ኖርማሊ ወይም ደግሞ ባይስክል ወይም ደግሞ ሞተር ባይክ ያሽከረክር ነበረ ነው ስለዚህ ይሄ የሚያመላክተው when he was in high school ነው past መሆኑን እዚህ ጋር ይገልጽልናል when he was in high school ነው ስለዚህ past habit መሆኑን ኢንዲኬት ያደርጋል ማለት ነው በዚህም የተነሳ daily routine አይደለም daily routine ከሆነ daily ነው እነዛ አክቲቪቲዎች የሚከናወኑት ማለት ነው universal truth አይደለም past progressiveም አይደለም የትኛው ነው ኤክስፕረስ የሚያደርገው past habit ነው ማለት ነው በተለይ used to የምንጠቀመው ደግሞ በፊት ለሚደረግ አሁን ላይ ለማይደረግ ነው ማለት ነው ሶ በፊት ነው ታላቅ ወንድሜ ሞተር ባይኩን ሲነዳ የነበረው በፊት ነው ሃይ ስኩል በነበረበት ሞመንት ማለት ነው አሁን ግን ሞተር ባይክ ይነዳል ማለት አይደለም so this the right answer ወደ ቀጣይ ጥያቄ ስናመራ the chef prepares a delicious meal blank A will be prepared B is being prepared C is prepared D was prepared መጀመሪያ አክቲቭን ወደ ፓሲቭ ስንቀይር የመጀመሪያው አክቲቭ ሴንቴንሱ በምን ቴንስ ነው የተጻፈው የሚለውን ነገር መለየት ያስፈልጋል ምክንያቱም ወደ ፓሲቭ ስንቀይረው based on the tense ስለምንቀይር ማለት ነው ስለዚህ እዚህ ጋር አክቲቭ ሴንቴንሱ በሲምፕል ፕሬዘንት ቴንስ ነው የተገለጸው so ወደ ፓሲቭ ስናመጣው የሰብጀክት እና የኦብጀክት ቦታዎቹን እንቀያይርና የትኛውን ፎርም እንጠቀማለን present of verb to be plus verb 3 ወይም past participle ማለት ነው so a delicious meal እዚህ አክቲቭ ላይ ኦብጀክት ነበረ
ሰብጀክት ሆኖ ፓሲቭ ላይ መጥቷል ማለት ነው። ስለዚህ a delicious meal ብዬ እጀምራለሁ። a delicious meal is ከዛ በኋላ v3 ወይም past participle እጠቀማለሁ ማለት ነው። ስለዚህ ሲ ላይ ያለው ትክክለኛ መልስ ነው የሚሆነው። The chef prepares a delicious meal. A delicious meal is prepared. አለቀ። ወደ ቀጣይ ጥያቄ ሳመራ Every student blank follow the rules and regulations of the library written on the wall of the gate. A may, B must, C could, D had to. የዚህ ጥያቄ ትክክለኛ ምላሹ የሚሆነው ቢ ላይ ያለው መስት ይሆናል ማለት ነው። ምክንያቱም መስትን ለኦብሊጌሽን ነው የምንጠቀመው ከህግ ጋር ሪሌት ላደረጉ ነገሮች ማለት ነው። ስለዚህ the rules and regulations ይላል። ይሄ ህግ ወይም ደግሞ ከሩሎች ጋር ወይም ደግሞ ከአስገዳጅ የሆኑ ነገሮችን ማድረግ እንዳለብን ያንን ነው ሜንሽን የሚያደርገው ማለት ነው። ስለዚህ ቢ ላይ ያለው መስትን እንጠቀማለን። መስት የተባለውን ሞዳል ቨርብ ለኦብሊጌሽን እንጠቀማለን። So B is the right answer. Every student must follow the rules and regulations of the library written on the wall of the gate. እሺ ወደ ቀጣዩ ጥያቄ ስናመራ ቀጣዩ ጥያቄ You can't get the manager at any time. He is the dash person I have ever seen. A. Most busiest. B. As busy. C. Busier. D. Busiest. እዚህ ጋ ያው ሁለት ሱፐርላቲቭ ፎርም መጠቀም አንችልም። ምክንያቱም ቢዚ፣ ቢዚየር፣ ቢዚየስት ነው ምለው። ቢዚ ፖዚቲቭ ዲግሪ ነው። ኮምፓራቲቭ ቢዚየር፣ ሱፐርላቲቭ ደግሞ ቢዚየስት ነው። ስለዚህ አርቲክል ዚ ወይም ደግሞ ዘ ያው ዚ ተብላ ነው እንግዲህ እንትኗ ፕሮናውንሴሽኗ የዚች ቃል የዚች አርቲክል ፕሮናውንስ እናደርገው። ኤኒዌይስ ከሱፐርላቲቭ ፎርሙ በፊት ያው ዚ አርቲክል መጠቀም አለብን ማለት ነው። ኮምፓራቲቭ ሲሆን ደግሞ ከኮምፓራቲቭ ፎርሙ በኋላ ዛን የምትል ቃል እንጠቀማለን። ሰው ሱፐርላቲቭ ፎርሙ ነው የምንጠቀመው። ቢዚየስት ይሆናል ማለት ነው። ቢዚየስት ይሆናል። So this is the right answer. You can't get the manager at any time. He is the busiest person I have ever seen. So this is the right answer. ጥያቄ ቁጥር 31 I would blank a luxurious apartment if I blank the lottery. እሺ A buy / win, B have bought / won, C buy / won, D buys / win. actually ያው ይሄ ሲነበብ won ሳይሆን ትክክለኛ ፕሮናውንሴሽኑ ዋን ነው የምንለው። ዋን ኤኒዌይስ ወደ መልሱ ስናልፍ ትክክለኛ ምላሹ የሚሆነው ሲ ላይ ያለው ባይ እና ዋን ይሆናል ማለት ነው። ቢኮዝ ታይፕ 2 ነው። ኮንዲሽናል ሴንቴንሱ ታይፕ 2 ነው። I would buy a luxurious apartment if I won the lottery. ሰው ሲ ላይ ያሉትን ሁለት ቃላት ስናስገባ ነው ይሄ ኮንዲሽናል ሴንቴንስ የተሟላ የሚሆነው ማለት ነው። ስለዚህ ሲ is the right option. All right. ወደ ቀጣይ ጥያቄ ሳመራ A type of paragraph that focuses on persuading and influencing the audience is dash. A.
ኤክስፖዚቶሪ፣ ቢ ናሬቲቭ፣ ሲ አርጊሜንቴቲቭ፣ ዲ ዲስክሪፕቲቭ። ያው ታይፕ ኦፍ ራይቲንግ ወይም ደግሞ ታይፕስ ኦፍ ፓራግራፍ አለ ኢንግሊሽ ማለት ነው። ኤክስፖዚቶሪ የሚባል የፓራግራፍ አይነት አለ። ይሄ ኤክስፖዚቶሪ የፓራግራፍ አይነት ወይም ደግሞ የጽሁፍ አይነት ፋክት ላይ ፎከስ የሚያደርግ ነው። በጣም ስለ የሆነ ቶፒክ ኤክስፕላኔሽን ነው የሚሰጠው ወይም ደግሞ አንድን ፋክት ነው ወይም ደግሞ እውነታነት አለው የተባለን መረጃ ኤክስፖዝ ያደርጋል ማለት ነው። በምን በጽሁፉ ማለት ነው። በኤክስፖዚቶሪ የጽሁፍ አይነት አንድን ቶፒክ ምን ያደርጋል? ኤክስፕሌን ወይም ደግሞ ኢላቦሬት ያደርጋል ማለት ነው። ናሬቲቭ ደግሞ ስቶሪን ምን ማድረግ ነው? ናሬት ማድረግ ነው ስራው። አርጊሜንታቲቭ ወይም ደግሞ ፐርሱዌሲቭ የሚለው የፓራግራፍ አይነት ደግሞ የጽሁፍ አይነት ሆኖ ኦዲየንስን በጣም ፐርሱዌድ ወይም ደግሞ ኮንቪንስ ለማድረግ የሚጻፍ የጽሁፍ አይነት ነው። ዲስክሪፕቲቭ ደግሞ አእምሮ ላይ ምስል ከሳች የምንለው አእምሮ ላይ ምስል ከሳች የሆነ የአጻጻፍ ወይም ደግሞ የፓራግራፍ አይነት ነው ማለት ነው። ስለዚህ ፐርሱዌሲቭ ወይም ደግሞ ፐርሱዌዲንግ ወይም ኦዲየንስን ኢንፍሉዌንስ የሚያደርገው የአጻጻፍ አይነት አርጊሜንቴቲቭ ወይም ደግሞ ፐርሱዌሲቭ ፓራግራፍ ተብሎ ይጠራል ማለት ነው። ስለዚህ አርጊሜንቴቲቭ ሌላኛው ስሙ ፐርሱዌሲቭ ነው። ሶ ሲ ላይ ያለው ትክክለኛ ምላሽ ነው የሚሆነው ማለት ነው። ወደ ስፒኪንግ ወይም ደግሞ የዲያሎግ አክቲቪቲ ጥያቄዎች እንገባለን። በጆርናሊስት እና በሚስተር አሌክስ መካከል ነው ኮንቨርሴሽኑ ማለት ነው። ጆርናሊስት ምን አለ? ብላንክ ብሎ ይጀምርና አባውት ዘ ከረንት ፕራይስ ኦፍ ፔትሮል። ከዛ ሚስተር አሌክስ ምን ብሎ ይመልሳል? ኢን ማይ ኢምፕሬሽን ኢት መስት ቢ ሬዲዩስድ ይላል። ስለዚህ ጆርናሊስቱ ምን ብሎ ቢጠይቅ ነው አሌክስ ይህንን የመለሰው ማለት ነው? ኤ ሃው ኤቭሪቲንግ ኢዝ ጎይንግ ኦን፣ ቢ what is your point of view, c what do you do for living, d how do you agree። የዚህ ጥያቄ ትክክለኛ ምላሹ የሚሆነው ቢ ላይ ያለው ነው። ቢ ላይ ያለውን ስናስገባ what is your point of view about the current price of petrol ብሎ ጋዜጠኛው ሲጠይቀው ሚስተር አሌክስ ደግሞ in my impression it must be reduced። ስለዚህ B is the right answer። ጥያቄ ቁጥር 34 በሜሮንና በማርታ መካከል ነው። ሜሮን እንደዚህ አለች፣ what do you like doing in the afternoon? ማርታ I blank playing basketball። A totally agree፣ B it is good፣ C thank you፣ D prefer። የዚህ ጥያቄ ትክክለኛ ምላሹ የሚሆነው ዲ ላይ ያለው ፕሪፈር ይሆናል ማለት ነው። ፕሪፈር ይሆናል። ስለዚህ ሜሮን what do you like doing in the afternoon ብላ ማርታን ስትጠይቃት ማርታ ደግሞ I prefer playing basketball ብላ ትመልሳለች። ወደ ቀጣዩ ጥያቄ ስናመራ በሊንዳ እና በአሜን መካከል ነው። ሊንዳ እንደዚህ አለች፣ nice to meet you። አሜን ለማለት ነው። እዚህ ጋር ሄመን የተባለው ያው በስህተት ነው ወይ ከሁለት አንዱ። ስለዚህ አሜን ብለን እዚህ ጋር እንውሰደው፣ ምክንያቱም እዚህ ጋር አሜን ስለሚል እቺኛዋን አሜን እናርጋት። ናይስ ቱ ሚት ዩ አሜን። የአሜን መልስ ምንድን ነው? ኢት ኢዝ ኦኬ። ቢላይ ናይስ ቱ ሚት ዩ ቱ። ሲ ጎ አሄድ። ዲ ኔቨር ማይንድ። ስለዚህ ናይስ ቱ ሚት ዩ ስትባለው ናይስ ቱ ሚት ዩ ቱ ነው ሪስፖንሱ። ሶ ቢ ኢዝ ዘ ራይት አንሰር። ወደ ቀጣይ ጥያቄ ስናመራ የቮካብለሪ ናቸው። ያው ሲኖኒም ወይም ደግሞ ወርድስ ዛት ሃቭ ዘ ሴም ኦር ኒርሊ ዘ ሴም ሚኒንግ ያላቸውን ወይም ደግሞ ኮንቴክስቹዋሊ በተሰጠን ሴንተንስ ውስጥ ትክክለኛ ፍቺ የያዘውን
ቃል እንመርጣለን ማለት ነው። እሺ ጥያቄ ቁጥር 36 You must avoid drinking too much alcohol. It is dangerous for your health. ስለዚህ avoid የሚለው ነው የተሰመረበት the underlined word ነው። ስለዚህ የነሱን ሚኒንግ ነው ምንፈልገው። You must avoid drinking too much alcohol. It is dangerous for your health. A. Renew. B. Obtain. C. Stop. D. Carry on. Avoid means stop. በዚህ ኮንቴክስት ማለት ነው። ስለዚህ C is the right answer. 37 Mr. David is a successful businessman. He is a hard-working person. Hard-working ማለት ምን ማለት ነው? A. Arrogant. B. Peaceful. C. Industrious. D. Unproductive. So, hard-working ስንል industrious ማለት ነው። ስለዚህ በድጋሚ C ትክክለኛ ምላሽ ነው የሚሆነው። ጥያቄ ቁጥር 38 You don't have to be negligent in your life. Please use your time effectively. Negligent ማለት ምን ማለት ነው? A. Careful. B. Reckless. C. Responsible. D. Effective. የዚህ ጥያቄ ትክክለኛ ምላሹ B ላይ ያለው reckless ይሆናል። reckless ማለት negligent ወይም ደግሞ careless እንደማለት ነው። ስለዚህ ቢ ላይ ያለው ትክክለኛ ሚኒንግ ነው የሚሆነው ማለት ነው። ጥያቄ ቁጥር 39 My father is a dedicated person. He works for long hours continuously during the day. Dedicated ማለት ምን ማለት ነው? A. Devoted. B. Mean. C. Thoughtless. D. Stingy. የዚህ ጥያቄ ትክክለኛ ምላሹ dedicated የሚለው በዚህ ስቴትመንት ወይም ደግሞ በዚህ ሴንቴንስ ኮንቴክስት መሰረት devoted የሚለውን ፍቺ ይይዛል። እናንተም ቼክ አድርጉ። ጥያቄ ቁጥር 40 My little child has a big ambition to be a scientist when she grows up. A. Plan. Ambition የሚለውን ሚኒንግ ነው የምንፈልገው። A. Plan. B. Precious. C. A strong desire. D. Misery. የዚህ ጥያቄ ትክክለኛ ምላሹ C ላይ ያለው strong desire ይሆናል ማለት ነው። ambition ማለት strong desire። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ የነበረን የጥያቄና መልስ ፕሮግራም ይሄንን ይመስል ነበረ። በድጋሚ ላስታውሳችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሱ፣ ይህን ቪዲዮ ላይክ አድርጉ፣ ለተማሪ ጓደኞቻችሁም ሼር አድርጉልኝ። ስለነበረን ቆይታ አመሰግናለሁ። ይመቻችሁ። ማይ ስኩል የኔ የእናንተው ትምህርት ቤት። ማይ ስኩልን ሰብስክራይብ ያድርጉ።